ክቡር ለዘላለም የምትኖር አምላካችን እግዚአብሔር ክቡር ክቡር ኃያል ክቡር ለዘላለም የምትኖር አምላካችን እግዚአብሔር ሀብታም በሀብ የምናገርበት ርዕስ እስራኤል ሆይ ግብፅን ከውስጥ አውጣ የሚል ነው። እስራኤል ሆይ ግብፅን ከውስጥ አውጣ ወይም አስወጣ ግብፅን ከውስጥ። ሁላችንም እንደምናውቀው እግዚአብሔር አምላክ የእስራኤልን ልጆች ከግብፅ ባርነት ከፍ ባለች እጅ እንዳወጣቸው ከግብፅ ምድር እንዳወጣቸው እናውቃለን። እዛ ላይ እንደምታዩት በዘጸአት ምዕራፍ 12:37 ላይ ተገልጿል። የእስራኤል ልጆች ከራምሴ ተነስተው ወደ ሱኮት ሄዱ። ከሕፃናቱም ሌላ 600,000 ሰው የሚያህል እግረኛ ነበረ ይላል። 41 ላይ ቀጥሎ የእስራኤልም ልጆች በግብፅ ምድር የተቀመጡት ዘመን 430 ዓመት ነው። እንዲሁም ሆነ 430 ዓመት ከተፈጸመ በኋላ በዚያ ቀን የእግዚአብሔር ሰራዊት ሁሉ ከግብፅ ምድር ወጣ። እንደገና 51 ላይ 12:51 ላይ በዚያም ቀን እግዚአብሔር የእስራኤልን ልጆች ከሰራዊታቸው ጋር ከግብፅ ምድር አወጣ። የጌታ ስም እግዚአብሔር የታመነ አምላክ ነው። ታማኝ አምላክ ነው። እንደ ቃሉ የሚያደርግ አምላክ ነው። አወጣችኋለሁ አላቸው። ነፃ አወጣችኋለሁ፣ ማርና ወተት ወደምታፈሰው ምድር ወስዳችኋለሁ አላቸውና አስወጣቸው። ወገኖች ስሙ ይባረክ። አንድም ሳይቀር አስወጣቸው፣ አንድም ሳይቀር አስመለጣቸው። ከእስራት ከባርነት ነፃ አወጣቸው። የጌታ ስም ሃሌሉያ። እስራኤላውያን ታዲያ ከግብፅ ማውጣት ብቻ ሳይሆን ምን ማድረግ እንዳለባቸው ነገራቸው። ከነፃነታቸው ጋር በተያያዘ ነፃ ከመውጣታቸው ጋር በተያያዘ ምን ማድረግ እንዳለባቸው እግዚአብሔር ይነግራቸው ነበር። በዘጸአት ምዕራፍ 13 ከቁጥር 4 ጀምሮ ይነግራቸዋል። እንዲህ አላቸው፣ ይገርማቸዋል። እናንተ ዛሬ በአቢብ ወር ወጥታችኋል። አቢብ ማለት ናወዴስ ኒሳን የሚሉት ወር ነው። ኒሳን ተብሏል። ከባቢሎናውያን በኋላ አቢብ የሚለው ቃል በሂብሩ ተቀይሮ ኒሳን የሚል ስም ነው ያለው እና ኒሳን የሚለው አባውት ማርች መጨረሻ አካባቢ ላይ ጀምሮ እስከ ኤፕሪል የሚዘረጋ በፈረንጆቹ ከማርች አንስቶ እስከ ኤፕሪል የሚሄድ ወር ነው። ሉናር ካሌንደር ነው የሚጠቀሙት። እኛ ደግሞ ሶላር ነው የምንጠቀመው። እግዚአብሔር ካሌንደር ጨረቃና ፀሐይ ለምልክቶች፣ ለቀኖች፣ ለዓመታት፣ ለወራት፣ ለሲዝኖች መለያ እንዲሆናችሁ ብሎ እግዚአብሔር እንዳለው እስከዛሬ ድረስ ካሌንደሮች አይዘር ሉናር ናቸው ኦር ሶላር ናቸው። እሱ ሌላ ጊዜ ልናገርበት እችላለሁ። ነገር ግን እግዚአብሔር ያወጣቸው ወራት አሁን በዚህ ይሄ ወር ነው አላቸውና ይሄ ወር የወሮች መጀመሪያ ይሁንላችሁ፣ የዓመቱ መጀመሪያ ወር ይሁንላችሁ። ይሄ እናንተን የማወጣበት ወር፣ እናንተን ነፃ የማወጣበት ወር፣ እናንተን የማስለቅቅበት ይህ ቀን የመጀመሪያችሁ ይሆናል። ሃሌሉያ ስሙ ይባረክ።
አንድ ብላችሁ የምትጀምሩት ቀን አሸንፋችሁ የወጣችሁበት ቀን። ሃሌሉያ! አዲስ ዓመት፣ አዲስ ጅማሬ በሕይወታችሁ ላይ አዲስ ጅማሬ ይሆናል። ስሙ ይባረክ። ሃሌሉያ! ነፃ ሳወጣችሁ የመጀመሪያ ቀናችሁ ነው፣ የመጀመሪያ ወራችሁ ነው። አዲስ ላይፍ፣ አዲስ ነገር ትጀምራላችሁ። ሃሌሉያ! እግዚአብሔር ሰርቶ በጨረሰው ላይ፣ እግዚአብሔር ሰርቶ ባጠናቀቀው ላይ እኔና እናንተ ሕይወታችን እንደ አዲስ ይጀምራል። አሜን ትላላችሁ? ስሙ ይክበር። ሃሌሉያ! የኛ መጀመሪያ እግዚአብሔር በሰራው ስራ። አሜን። የኛ ሕይወት የተጀመረው የክርስትና ሕይወታችን የተጀመረው ራሱ ጌታ ነፃ ካወጣን በኋላ ከዓለም እስራት፣ ከኃጢአት ፍርድ በክርስቶስ ኢየሱስ ነፃ አውጥቶን አዲስ ሕይወት አስጀመረን። አሜን። አዲስ ብለን የጀመርነው አሜን። ስንጀምር አዲስ ብለን የጀመርነው ልክ እንደዚሁ እስራኤላውያንን ዛሬ የመጀመሪያ ወራችሁ ነው፣ የመጀመሪያ ወራችሁ አድርጉት። የመጀመሪያ ወራችሁ ነው። በነገራችሁ የኒሳን ወር የመጀመሪያ ለምን እግዚአብሔር እነሱ ያወጣበት የመጀመሪያው ወር የዓመቱ መጀመሪያ ቀን። ሃሌሉያ! ስሙ ይክበር። አሜን። እግዚአብሔር ለአንተ ይሰጣት ዘንድ ለአባቶች ወደ ማለላቸው። ሃሌሉያ! ስሙ ይክበር። ሁልጊዜ ይህን ማለት ደስ ይለኛል ወገኖች። ለማን ነው የማለው? እግዚአብሔር ለማን ነው የማለው? ለአባቶቻቸው ነው የማለው። አይገርማችሁ? ለአባቶቻቸው ምሎ ነግሯቸው ለልጆቹ ቃሉን ይፈጽማል፣ ኪዳኑን ይፈጽማል፣ የተናገረውን ይፈጽማል። ስሙ ይክበር። እነሱ ባይኖሩ፣ እነሱ የሉ፣ እርሱ ግን ቃል ኪዳኑን ይጠብቃል። ሃሌሉያ! ስሙ ይክበር። ለልጆቻችሁ ትነግራላችሁ። እግዚአብሔር በዚህ ጊዜ አለ እንዲህ ሰራ፣ በሕይወቴ ውስጥ ይሄን እንኳ አደረገ፣ አዲስ ነገር ሆነ፣ ነፃ ወጣሁኝ። እዚህ ጋር ኢየሱስ ጌታ ነው። ሃሌሉያ! ሃሌሉያ! ወገኖቼ እግዚአብሔር የሰጠን ፍሬዎች እግዚአብሔርን ማወቅ የሚመጣው በእኛ ከሚማሩትና ከሚያዩት ከሌላ ስፍራ ከኛ ከተማሩት። ይገርማቸዋል። እኔ በሕይወቴ ውስጥ ብዙ እግዚአብሔር ድንቅ ስላደረገልኝ ነግራችኋለሁ። እግዚአብሔር እንደዚህ አለ፣ እግዚአብሔር እንዲህ አለ። ሃሌሉያ! ስሙ ይክበር፣ ስሙ ይክበር። ሃሌሉያ! ካልነገራችኋቸው አሁንም ጊዜው አልረፈደም። ንገሯቸው። እግዚአብሔር ያደረገው እንዴት ነው የሆናችሁ በሕይወታችሁ? እንዴት ነው ጌታ የሰራው በሕይወታችሁ? ምንድን ነው የሆነው በሕይወታችሁ? አሜን። ሃሌሉያ! ልጆች የሚማሩት እኛ ከምንናገር ከምንኖረው ኑሮ ነው የሚማሩት። ስሙ ይክበር። ታዲያ ስንነግራቸው የምንነግራቸው ያሸነፍንበትን አልፈን የወጣንበትን ብቻ ሳይሆን የወደቅንበትን ብቻ። እግዚአብሔርን እዚህ ጋር ሳልሰማ ቀርቼ እንደዚህ ሆኜ ነበር፣ ነገር ግን እግዚአብሔር መሐሪ ስለሆነ ከዚያ ውስጥ ደግሞ አወጣኝና ድምፁን እንድሰማው አደረገ ብለን ልንነግር ያስፈልጋል። ለምንድን ነው? ከውድቀታችን መማር ስላለባል ያን ውድቀት እንዳይደግሙት እንዲጠቅማቸው እግዚአብሔርን መስማት ጥቅም እንዳለው እንዲያውቁ፣ እግዚአብሔርን መስማት እንዲፈልጉ እንዲሹ። ሃሌሉያ! ሃሌሉያ! ይሄ ወንጌል ወገኖቼ፣ ይህ በሕይወት ነው የሚተላለፈው። አሜን። በቃል ብቻ ነው የሚተላለፈው፣ በሕይወት የሚተላለፈው ወንጌል፣ በኑሯችን የሚተላለፈው ወንጌል፣ በስራችን የሚተላለፈው፣ በምንሰራው ስራ፣ በምናደርገው ነገር፣ በባህሪያችን የምናስተላልፈው ነው። ሃሌሉያ! በቃል ብቻ አይደለም የሚተላለፈው፣ በንግግር ብቻ አይደለም የሚተላለፈው።
ሃሌሉያ ሃሌሉያ። እግዚአብሔር በብርቱ እጅ ከግብፅ አውጥቶሃልና የእግዚአብሔር ሕግ በአፍህ ይሆን ዘንድ በእጅህ እንደሆነ ምልክት በዓይኖች መካከል እንደ መታሰቢያ ይሁንልህ። በዓመት በወራቱ ይህችን ሥርዓት ጠብቃት። ሃሌሉያ። እግዚአብሔር የእስራኤልን ሕዝብ ለማውጣት ከዚያ ሁኔታ ውስጥ ለማስለቀቅ ታላላቅ ድንቅና ተአምራትን አድርጓል። እንደምታውቁት እስከ 12 የሚደርሱ ተአምራቶች ተከናውነዋል። የእግዚአብሔር ሥራ it was so steady ነበር። ስቴዲ ነው ማለት አሁን ይመጣል። ፈርዖን ሐሳቡን ሲቀይር እግዚአብሔር እንደገና ተመልሶ ይመጣል ወደ ሙሴ። ይህንን አድርግ ደግሞ ይለዋል። አስታውሳላችሁ። እንደገናም ደግሞ ፈርዖን ከተስማማ በኋላ ሐሳቡን ሲቀይር እግዚአብሔር ሌላ ተአምራትን ያደርጋል። አስታውሳላችሁ። የሙሴ በትር ወደ እባብ ተቀየረ። የሙሴ እጅ ለምጽ ሆነ። የውሃው ወደ ደም ተቀየረ። እንቁራሪቶች በየቤቱ ገቡ። በየቤቱ ቅማል፣ መርገም፣ ዝም፣ የከብቶች መቅሰፍ የጨመረ መጣና የግብፅን በኩራት እግዚአብሔር መታ። ሃሌሉያ ወገኖች፣ እግዚአብሔር እኔና እናንተን ለማስጓዝ ለእቅዱ ይጨክናል። አሜን። በእቅዱ እግዚአብሔር ይጨክናል። ለእኔ ባለው እቅድ እግዚአብሔር ይጨክናል። አሜን። ሃሌሉያ። እንዴት ታማኝ አምላክ ነው! የታመነ አምላክ ነው። የሚገርማችሁ የእግዚአብሔር ሥራ አንድም አልተስተጓጎለም፣ አንድም አልዘገየም። ፈርዖን ይጠብቀዋል፣ ጥቂት ይጠብቀዋል። ትንሽ የታገሰውና ፈርዖን ሐሳቡን ሲቀይር በሌላ ተአምራት እንደገና ይመጣል። እንደዚህ እያደረገ 12 ጊዜ የመጨረሻው በኩራቱን መታ። የእግዚአብሔር አቅርቦት ሁል ጊዜ አለ። ስሙ ይክበር። እግዚአብሔር ይመስገን። የእግዚአብሔር ሥራ እጅግ ደስ ይላል። እግዚአብሔር ወገኖች በጊዜውና በሰዓቱ በጊዜውና በሰዓቱ እግዚአብሔር ድንቅ ያደርጋል። አሜን ሃሌሉያ። በቃ ጊዜው መጣ። 430 ዓመት ከተገዙ በኋላ ኢትስ ታይም። እግዚአብሔር አሁን ይሰራል። ህዝቡን ለማስኬድ፣ ህዝቡን ነፃ ለማውጣት እግዚአብሔር መጥቷል። there is no negotiation. it's God's time. የእግዚአብሔር ጊዜ ነው። የእግዚአብሔር ሰዓት ነው። የሚሰራበት ሰዓት ነው። አሜን። እግዚአብሔር ወገኖች በሚሰራበት ሰዓት there is no compromise. ወደ ኋላ አይመለስም፣ ወደፊት ነው የሚሄደው። ሃሌሉያ ክብር ለስሙ ይሁን። እንግዲህ እንደዚህ ከሆነ በኋላ ነው እስራኤላውያን ወጥተው መሄድ የጀመሩት። ስለዚህ በዘጸአት ምዕራፍ 13 17ና 18 ስንመለከት እንዲህም ሆነ ፈርዖን ሕዝቡን በለቀቀ ጊዜ ይላል ምንም ቅርብ ቢሆን፣ ልብ ብላችሁ ስሙኝ፣ ምንም ቅርብ ቢሆን እግዚአብሔር በፍልስጤማውያን ምድር መንገድ አልመራቸውም። እግዚአብሔር ሕዝቡ ሰልፉን ባየ ጊዜ እንዳይጸጽተው ወደ ግብፅም እንዳይመለስ ብሏልና። ነገር ግን እግዚአብሔር ሕዝቡን በዙሪያ መንገድ በኤርትራ ባህር ባለችው ምድረ በዳ መራቸው። ሃሌሉያ። የእስራኤል ልጆች ከግብፅ ምድር ተሰልፈው ወጡ።
ይልና ዘጸአት 31 እና 22 ደግሞ በቀንና በሌሊትም ይሄዱ ዘንድ መንገድ ሊያሳያቸው ቀን በደመና አምድ ሊያበራላቸው ሌሊትም በእሳት አምድ እግዚአብሔር በፊታቸው ሄደ። እግዚአብሔር ሾርት ከት የሚያደርግ መንገዱ ሾርት ከት አለ። ነገራችን የሄዱበት መንገድ ይሄን ይመስላል። ይኸውላችሁ ወደዛ ነው የሚሄዱ። እኔ ለዚህ በቀላሉ ሾርት ከቱን ላሳያችሁ ይችላል። ከዚህ የበለጠ ሾርት ከት የለም። አያችሁ በቀላሉ በደቂቃ መሄድ ይችላል። ነገር ግን እግዚአብሔር ያስኬዳቸው መንገድ በዚህኛው በዚህ ሲኬድ ባህር አለ፣ በዚህ ሲኬድ ወንዝ አለ። ያ ደግሞ ሰርክል እንደሚዘጋው ሉፕ የሚሰራውን እዛ ላይ ሲሽከረከሩ ነው። ብዙ ዓመት ተሽከርክረዋል እዛ ላይ። ይገርማችሁ። አዎ አቋራጭ መንገድ ነበረ። እግዚአብሔር ግን አቋራጭ መንገድ አልመረጠው። ሂድን ላይ ሾርትካት ኖ ሾርትካት። አሜን ትላላችሁ። አቋራጭ መንገድ አያስፈልገን ወገኖች። የሚያስፈልገን ቀጥተኛው መንገድ። ቅድም ያነበብኩላችሁ ክፍል ምንም ቅርብ ቢሆን ቅርብ ነው በዛ መንገድ። በነገራችን ላይ እኮ ይህ መንገድ እኮ 40 ዓመት እኮ አይፈጅም። 40 ዓመት አይፈጅም። እንደውም እኔ በጉግል ማፕ ሄጄ ይገርማችኋል። የሚገርማችሁ ነገር ይሄ ጉግል ማፕ ላይ የምታዩት መንገድ የሚመርጠውን መንገድ ይሄንን ልክ እነሱ የሄዱበት መንገድ ይመስላል። ይሄ ይመስላል። አያችሁት? እና እንደምታዩት 701 ኪሎ ሜትር ነው ርቀቱ። 701 ኪሎ ሜትር 701 ኪሎ ሜትር ማለት 40 ዓመት የሚፈጅ መንገድ አለ። 40 ቀንም ላይ ይችላል አይፈጅም። እንደገና ያኛውን ባሳያችሁ አሁን በጉግል ማፕ ያገኘሁት ነው 247 ኪሎ ሜትር ያህል ነው የሚሆነው። ከጋዛ በኋላ ግን እዛ ጋር መንገድ ስለሌለ ወይም አጥር ስላለ ማለፍ አይቻልም። ከዛ በኋላ መንገድ የለም። እግዚአብሔር የመረጠው መንገድ። እግዚአብሔር በመረጠልህ መንገድ በመረጠልሽ መንገድ መሄድ ለአንተ መልካም፣ ለአንቺ መልካም። አሜን ብላላችሁ። እግዚአብሔር ወገኖች የመረጠው መንገድ መልካም መልካም። ለምን? በዛ መንገድ ውስጥ ምሪት አለ። እግዚአብሔር ይመራል። እግዚአብሔር ይመራሻል። ደመና አለ። እግዚአብሔር ደመና። ሃሌሉያ። ደመናው በምሽት በቀን እሳቱ እሳቱ በሌሊት ይመራል፣ ይመራሻል። ያ ብቻ አይደለም፣ ጥበቃም ይሰጣል። ደመናው ከቀኑ ሐሩር ሲከላከል፣ እሳቱ ደግሞ ከብርድ ቁር መከላከል ይችላል። ያ ብቻ አይደለም፣ እግዚአብሔር በመረጠልህ መንገድ ስትሄድ መና አለ፣ ምግብ አለ። የሚገርማችሁ እግዚአብሔር የሚሰጣቸው ምግብ እርሱ በመረጠው መንገድ ላይ እርሱ ባዘጋጀው መንገድ ላይ በዘጸአት 16:35 ላይ ስንመለከት እስከ 40 ዓመት ድረስ አልተቋረጠም። ያ መና ሁሌ ጊዜ ይመጣላቸው ነበር። ሁሌ መናው ይሰጣቸው ነበር። እግዚአብሔር በመረጠው መንገድ ላይ እግዚአብሔር በመረጠው መንገድ ላይ መሄድ ያለብሽ ለምንድን ነው? ገና ብዙ ተአምራት ስላለ፣ ገና ብዙ ተአምራት ታያለሽ፣ ብዙ ተአምራት ታያለ። ባህር ያጋጥመሃል። ባህሩ ምን ይሆናል? ይከፈላል። ሃሌሉያ። እግዚአብሔር ስሙ ይክበር። አሜን። ስሙ ይክበር። ሃሌሉያ። መስራት የሚችለውን እኮ ስለሚያውቅ ነው። መስራት የሚችለውን ስለሚያውቅ ባህር የሌለበት መንገድ እያለ ወንዝ የሌለበት መንገድ እያለ
እግዚአብሔር በባህሩ ጋር ይዟቸው መጣ። ወደ ባህሩ መራቸው። ባህሩን እንደሚከፍለው ስለሚያውቅ ባህሩ ከፊታቸው ይከተላል። ሃሌሉያ! ባህር ያጋጥማል። በመንገዱ ላይ ስትሄድ ባህር ያጋጥማል። ባህሩ ግን ይከፈላል። ሃሌሉያ! ወንዝ ያጋጥማል። ወንዙ ዮርዳኖስ ይከፈላል። ሃሌሉያ! ባህር ያጋጥማል፣ አያሰጥምህም። ባህር ያጋጥምሻል፣ አያሰጥምሽም። ወንዙም አያሰጥምህም፣ ይዞ አይሄድም። ለምን? እርሱ የመረጠልህ መንገድ ስለሆነ፣ እርሱ የመረጠልሽ መንገድ ስለሆነ። በዚህ ህይወት ውስጥ ሳሉ ግን አንድ ትልቅ ችግር ነው። አንድ ትልቅ ችግር ነው። ይሄ ችግር ሁሉንም ነው አፌክት የሚያደርግ። አንድን ሰው ለይቶ አለ፣ ሁሉንም አፌክት የሚያደርግ አንድ ችግር ነበረ። ምንድነው ያ ችግር? ችግሩ ምንድን ነው? መንገዱ አላልቃል። ይሄዳሉ ይሄዳሉ ይሄዳሉ፣ አያልቅም። ጦርነቱም አያልቅም፣ መንገዱም አያልቅም። ችግሩ ምንድን ነው? ችግሩ እንደዚህ ነው። ሰዎቹ ከግብፅ ወጥተዋል። ግብፅ ግን ከነሱ ውስጥ አልወጣችም። ከእስራኤላውያን ውስጥ ግብፅ አልወጣችም። እነሱ ከግብፅ ወጡ። ግብፅ ግን ስቲል አላይ በሕይወታቸው። ስለዚህ ግብፅ እስክትወጣ ድረስ ግብፅ መውጣት አለባት ወደ ተስፋው ምድር ለመግባት። ወደ ተስፋው ምድር ለመግባት ከውስጣቸው ደግሞ ግብፅ መውጣት አለባት። የግብፅ ማይንድሴት ከግብፅ ማይንድሴት ገና አልወጡ። ከግብፅ አስተሳሰብ ገና አልወጡ። ከግብፅ አኗኗር ገና አልወጡ። ከግብፅ ናፍቆት፣ ምኞት አልወጡ። ነገር ግን እግዚአብሔር ያስተምራቸው ነበረ ያስተምራቸው ነበረ። የመጀመሪያው ትምህርት ወይም የመጀመሪያው ችግር ነው የታየው ብዙ የመሰብሰብ ፍላጎት ነው። ብዙ መሰብሰብ ይፈልጋል። ብዙ ነገር መሰብሰብ። ዛሬ ዓለማችን በመሰብሰብ የተሞላ ይችላል። መሰብሰብ፣ ይህንን መሰብሰብ፣ ያንን መሰብሰብ። የመጀመሪያው ትምህርታቸው በዘጸአት 16 ላይ ድንግታ ላይ የለም ይመስለኛል። ዘጸአት 16 የሆነው እንዲህ ነው። መናው ሲመጣ ሙሴ የነገራቸው ነገር አለ። መናው ይመጣላቸው። ስለዚህ እያንዳንዱ ሰው የሚያስፈልገውን ብቻ ይወስዳል፣ ከሚያስፈልገው ውጪ አይወስድም አላቸው። መናው ሲመጣ የሚያስፈልግህን ብቻ ትወስዳለህ። ነገር ግን ሰዎቹ አንዳንዱ ተሻምቶ ብዙ ሰበሰበ፣ አንዳንዱ ተሻምቶ ጥቂት ሰበሰበ። የሚገርመው ብዙ የሰበሰበው ጥቂት የሰበሰበው ምንም ልዩነት አልነበረው። ብዙ የሰበሰቡት እንዲሆነባቸው ተረፋቸውና ሲተር ሸተተ ይላል። ሸተተ ገርም ነው። በጣም ደስ የሚል ትምህርት። ከሚያስፈልግ በላይ አትውሰድ፣ ከሚያስፈልግ በላይ አትፈልግ በሉት እስኪ ለራሳችን እንበለው። እንደዚህ ከሚያስፈልግ በላይ ይቅርብ፣
ለራሴ ያልኩት ከሚያስፈልግህ በላይ አያስፈልግህም። የሚገርም ትምህርት ነው ወገኖች፣ የሚደንቅ ትምህርት። የመጀመሪያው ሌሰናቸው ይሄ the first lesson ከሚያስፈልጋችሁ በላይ አትውሰዱ። ጌታም እኮ ያለው ይሄን አይደል? ጌታም ያለው ምንድን ነው? ስትሄዱ ኢቭን ይዘው የሚሄዱትን ነግሯቸዋል። ለቀብዛት ፈረሉ ያላችሁ ይበቃችኋል፣ ያላችሁ ይበቃችኋል፣ ያለኝ ይበቃኛል። ፊልጵስዩስ ምዕራፍ 4 ከ11 እስከ 13 ሐዋርያው ጳውሎስ እንዲህ ይላል፣ ይህን ስል ስለ ጉድለት አይደለም፣ የምኖርበት ኑሮ ይበቃኛል ማለትን ተምሬአለሁ። ምንድን ነው? ትምህርት ተምሬአለሁ። መዋረድን አውቃለሁ፣ መብዛትንም አውቃለሁ። በእያንዳንዱ ነገር በነገርም ሁሉ መጥገብንና መራብን፣ መብዛትንና መጉደልን ተምሬአለሁ። መብዛትንም ሆነ መራብንም ሆነ መጥገብንም የምችለው በክርስቶስ ኢየሱስ። አሜን። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። መብዛትም ችግር ነው ወገኖች፣ መጥገብም ችግር ነው፣ መራብም ችግር ነው፣ መጉደልም ችግር ነው። ሁሉ ግን የሚቻለው በማን ነው? በክርስቶስ ኢየሱስ። ስሙ ይክበር። ሃሌሉያ። ሌላው የመገለጫው መንገድ የእስራኤላውያን የችግራቸው መገለጫ መንገድ በሙሴ ላይ ማንጎራጎር፣ የተለያዩ ማንጎራጎሮች፣ የተለያዩ ማማረሮች፣ ኮምፕሌን ማድረግ፣ ኮምፕሌን በሙሴ ላይ ማንጎራጎር ዘጸአት 14:11 እና 12 ስለመረረ ውሃ ማንጎራጎር፣ ኮምፕሌን ማለት there is no patience፣ ትዕግስት የለም። ስለ ምግብ ደግሞ አሁን ይሄ መናው ደግሞ ጠገብ ነው። አሁን ደግሞ እግዚአብሔር መናን እግዚአብሔር ምግብን ስጋን መስጠት ይችላል ወይ? ማዕድን ማሰናዳት ይችላል ወይ ብለው በእግዚአብሔር ላይ ሲያማርሩ ነበረ። ዘጸአት 16:4 ስለ ኔፍሊም አማረሩ። አንችላቸው መዋጋት አንችልም አሉ። መሪዎች በሙሴ ላይ ተነሱ። ዘኍልቍ 16 የሚገርማችሁ እና ኮምፕሌን ጣዖትን ማምለክ፣ ከማያምኑ ጋር መጋባት፣ እነኚህ አሁን የጠቀስኳቸው የዘረዘርኳቸው አብዛኞቹ ኮምፕሌንቶች ወደ ግብፅ ለመመለስ ወደ ግብፅ መመለስን ያዘለ ነው። ከጀርባው ወደ ግብፅ በተመለሱ ኖሮ እያሉ ነው የሚናገሩት። ግብፅ እኮ ብንሆን ኖሮ፣ ግብፅ እኮ ባሪያዎች ነበሩ፣ ግብፅ እኮ ባሪያዎች ነው የነበሩት። ነገር ግን ግብፅ ብንሆን ይሻለን ነበረ እያሉ ያንጎራጉሩ ነበረ። ግብፅ የዚህ ዓለም ምሳሌ ትመስለኛለች ወገኖች። ግብፅ ይቻላል እንደ ግብፅ ነው የምትመስለው። ከላይ እነኚህ ያየናቸው ድክመቶች ዛሬም እኛ በሕይወታችን የምንመላለስበት ይመስላል። እኛ ዛሬ የምንመላለስበትን ያለውን ድክመት የመሰለ ነው። ጌታ ኢየሱስ ክርስቶስ በመስቀል ላይ በከፈለው ዋጋ ከዚህ ዓለም ነፃ አውጥቶናል። አሜን። ጠላቶቻችንን አሸንፎልናል። ጠላቶቻችንን አሸንፎልናል። ስሙ ይክበር። ከመኮነን ወደ ጽድቅ ሕይወት ገብተናል። ሮሜ 8:1 እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸው። ኩነኔ የለባቸው። እግዚአብሔር ባል ኩነኔ የለባቸው። አትኮነኑ ወገኖች። በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸው። በክርስቶስ
ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና ከአሸናፊዎች እንበልጣለን። ሮሜ 8:37 በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። የጌታ ስም እግዚአብሔር ወገኖች ስራችንን ሰርቶልናል። አሜን። ስራችንን ሰርቶልናል። ከእሱ ምንም የሚጠበቅ ነገር የለም። ከእግዚአብሔር የጎደለ ነገር የለም። ሁል ጊዜ ግን ችግሩ ከእስራኤላውያን ውስጥ ግብፅ እንዳልወጣች ወደ እኛ የመጣ ጥያቄ አለ። ዓለም ከእኛ ውስጥ ወጣለች። እኛ ከዓለሙ በክርስቶስ ኢየሱስ ከዓለም ስርዓት ክርስቶስ ኢየሱስ ነፃ አውጥቶናል። ዓለምን ከእኛ ውስጥ ወጥታለች ወይ? አንደኛ ዮሐንስ ምዕራፍ 2:16 እና 17 እንደዚህ ይላል፣ ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞት እና የዓይን አምሮት፣ ስለ ገንዘብ መመካት ከዓለም ስለሆነ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር እርሱ ውስጥ የለም። ዓለሙ ምኞቱም ያልፋል፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል። ወገኖች የዓለም ሲስተም፣ የዓለም ማይንድሴት ከውስጣችን ወጥቶ ማለቁን ማረጋገጥ የኔና የናንተ ድርሻ፣ የእኛ ድርሻ። እግዚአብሔር ስራውን ሰርቷል። እግዚአብሔር ስራውን ሰርቶልናል። የእኛ ድርሻ ደግሞ ዓለምን ከኛ ውስጥ ገፍተን ማስወጣት። ዓለም ለእኔ ውስጥ ስፍራ የለሽም። የዓለም ሲስተም፣ የዓለም ማይንድ ይህን መቼም እግዚአብሔር ይቀጥላቸዋል ወገኖች። አሜን፣ ሃሌሉያ። ኤፌሶን 4:22-25 ፊተኛ ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ። ይሄ ክርስቶስ ኢየሱስን ስንቀበል ከተቀበልን በኋላ የቀረው ማንነታችን አሮጌው ሰው ይባላል። አሮጌው ሰው፣ ይሄ አሮጌው ሰው ከዓለም ጋር ተስማምቶ የሚኖረው፣ ከዓለም ጋር እያጨበጨበ የሚኖረው አሮጌው ሰው መወገድ አለ። አስወግዱ ነው የሚለው እግዚአብሔር። እንደሚያታልል ምኞት ይጠፋል፣ ጠፊ ነው። አሮጌውን ሰው አስወግዱ ከሕይወታችሁ፣ አሮጌውን ሰው አስወግዱ ከኑሯችሁ ውስጥ ይልና በአእምሯችሁ መንፈስ ታደሱ። ጌታ ስም ብሩክ ነው። በአእምሯችሁ መንፈስ ታደሱ። ሃሌሉያ። Instead, let the Spirit renew your thoughts and attitudes. መንፈሱ በውስጣችሁ የተቀበላችሁ የእግዚአብሔር መንፈስ በእርሱ ታደሱ። ሃሌሉያ። እሱ የማደስን ስራ በሕይወታችሁ ውስጥ ስለሚሰራ፣ በሕይወታችን ውስጥ የማደስን ስራ ስለሚሰራ እርሱ እንዲያድሳችሁ ፍቀዱለት፣ ታደሱ። ለእውነትም በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ። ሃሌሉያ። አዲስ ሰው አለ ወገኖች፣ በክርስቶስ ኢየሱስ በውስጣችን የተፈጠረ አዲስ ሰው አለ። እሱን ልበሱ። this is the way የምታስወጡበት መንገድ አሮጌውን ሰው አስወግዳችሁ ገፍታችሁ፣ አሮጌውን ማንነት አስወግዳችሁ ገፍታችሁ፣ ዓለምን የሚመስለውን ማንነት አስወግዳችሁ ገፍታችሁ አዲሱን ሰው ምን አድርጉ? ልበሱ ይልና ስለዚህ ውሸትን አስወግዳችሁ እርስ በርሳችን ብልቶች ሆነናልና።
ጌታ ይባረክ። እርስ በርሳችን ምንድን ያደረገ ብልቶች። አሜን። ሁላችን እኮ የአንድ አካል ብልቶች። ስሙ ይክበር። አሜን። የአንድ አካል ብልቶች። ስለዚህ ምን አድርጉ አለ? ከባልንጀሮቻችሁ ጋር እውነትን ተነጋገሩ። እውነትን ተነጋገሩ። ይጨርሱ። እውነትን ተነጋገሩ። የጌታ ስም እውነትን ተናገረ። እግዚአብሔር ይፈቅዳል። እውነት ይገርማል። እውነት መናገር ይህን ያህል በጣም ኢምፖርታንት ነው። እውነት እኮ በጣም ውሸት መናገር በጣም ቀላል የሆነበት ዘመን ላይ ያለ ማለት ነው። ውሸት መናገር ቀላል ነገር፣ በጣም ቀላል ነገር በዚህ ዘመን በጣም ኮመን የሆነበት ጊዜ ነው እና እዚህ ጋር የእግዚአብሔር ቃል ግን እውነት ላገሩ ይለናል። ስሙ ይክበር። አንድ ጥያቄ ጠይቃለሁ። እናንተን አይደለም ጠይቀው። አንድ የምጠይቀው ጥያቄ አለ። እኛ ኢትዮጵያውያን እንደ እስራኤላውያን እግዚአብሔርን እያስቸገርን እስከ መቼ እንቆያለን? ልክ እንደ እስራኤላውያን የምናስቸግረው ይመስለኛል ወገኖች። አንድ የገባኝ ነገር ግን አለ። እግዚአብሔር የአሁንን አልፎ ወደፊት ያለ አልፎ ወደፊት ስሙ ይባል። እግዚአብሔር ወገኖች አልፎ ወደፊት ያያል። መጪው ትውልድ ላይ ናት፣ የሚተካን ትውልድ ላይ ናት። የሚተካን ትውልድ ላይ እንሰራ ግድ ይሆናል። ይህን ቃል ትገባላችሁ ወገኖች? የሚተካን ትውልድ ላይ ለመስራት የሚተካን ትውልድ ላይ ለመስራት እግዚአብሔር የአሁኑን አልፎ ወደፊት እስራኤላውያን ታሪክ ውስጥ የሆነው ይሄ ነው ወገኖች። 40 ዓመት ሲሽከረከሩ የሆነው ነገር ከግብፅ የወጣው ሕዝብ ልጆቻቸው ወረሱ። ከአዋቂዎች የወረሱት እንደምታስታውሱት ካሌብና ኢያሱ ብቻ ነበር። ሃሌሉያ። እግዚአብሔር ወገኖቼ በስሙ የታመኑትን ይጠብቃል። በስሙ የታመኑትን ያሻግራል። ስሙን የጠበቁትን ስሙን የፈለጉትን እግዚአብሔር አይጥልም። ሃሌሉያ። ስሙ ይክበር። ጸልያ። ክቡር ክቡር ኃያል ክቡር ለዘላለም የምትኖር አምላካችን እግዚአብሔር ክቡር ክቡር ኃያል ክቡር ለዘላለም የምትኖር አምላካችን እግዚአብሔር በሀብቱ ይኮራል፣ ኃያል በኃይሉ የመካ ስልጣን ያለው ጭቁኑን ይንቃል። ነገር ግን ቅን ፈራጅ ከላይ ተቀምጧል ከዙፋን ላይ ክንደ ብርቱ ጻድቁ ኤልሻዳይ ክቡር ክቡር ኃያል ክቡር ለዘላለም የምትኖር አምላካችን እግዚአብሔር ክቡር ክቡር ኃያል ክቡር ለዘላለም የምትኖር አምላካችን